በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እያሉ የእግዚአብሔር ሰዎች እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ደህና ነኝ። ሁላችሁም እያላችሁበት ሰላማችሁ በዚህ ትረፍ ይበልኝ። ውድ የኢትዮጵያ ቤተሰቦቼ ባለፈ በክፍል 3 ሰው ለመዳን ምን ያስፈልገዋል፣ ከሰው የሚጠበቀው ምንድነው የሚል መንፈሳዊ ጭውውት ይዤላችሁ ቀርቤ ነበር። እነሆ ዛሬ በክፍል 4 ድነትን መፈጸም ማለት ምን ማለት ነው የሚል መንፈሳዊ ጭውውት ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ድነትን መፈጸም ማለት ምን ማለት ነው? ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰው ምዕመን ሲጽፍ ስለዚህ ወዳጆቼ ሁል ጊዜ እንደታዘዛችሁ በእኔ ፊት ብቻ ሳይሆን አሁን ከኔ ስር መሆን ይልቅ እጅግ አብልጣችሁ እየታዘዛችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ፊልጵስዩስ ምዕራፍ 2 ከቁጥር 12። የራሳችሁን መዳን ፈጽሙ የሚለው አገላለጽ አንዳንድ ወገኖች ድነትን በራሳችን ስራ የምናገኘው ይመስል ያስረዳሉ። ነገር ግን የኦርቶዶክስ ተዋሕዶ አስተምህሮ የሚያስረዳው ድነትን መፈጸም ማለት ድነትን በገዛ ስራ መፈጸም ሳይሆን እግዚአብሔር በክርስቶስ አማካኝነት የሰጠውን የድህነት ስጦታ በሕይወት መኖር ማሳደግና ፍሬያማ ማድረግ ነው። ድነትን መፈጸም የሚለው ቃል የሚያመለክተው አንደኛ በድህነት ጎዳና መጓዝ። ድህነት በክርስቶስ የተጀመረና በጸጋ የምንቀበለው ቢሆንም በሕይወት ዘመን ሁሉ የምንተገብረውና የምንኖረው መንገድ ነው። ይህም ከኃጢአት እየራቁ ወደ እግዚአብሔር መቅረብ፣ በበጎ ስራ መጽናት፣ መንፈሳዊ እድገት ማሳየት። ሁለተኛ የጸጋውን ስራ በመስራት መገለጥ። እግዚአብሔር የድነትን ጸጋውን ሲሰጥ ያ ጸጋ በሰው ሕይወት ውስጥ እንዲሰራ የሰው ትብብር ያስፈልጋል። ድነትን መፈጸም ማለት ያንን ጸጋ በአግባቡ በመጠቀም በኃጢአት ሳይደናቀፉ ፍሬ እንዲያፈራ ማድረግ ነው። በእናንተ መልካምን ስራ የጀመረ እንደ ክርስቶስ ኢየሱስ ቀን ድረስ እስኪፈጸመው ይህንንም ተረድቻለሁና። ፊልጵስዩስ ምዕራፍ 1 ከቁጥር 6። እግዚአብሔር ይጀምራል፣ እኛ ደግሞ እንተባበራለን። ሶስተኛ እስከ መጨረሻው መጽናት። ድነትን መፈጸም ማለት በድህነት እምነትና ሕይወት እስከ መጨረሻው ድረስ መጽናት፣ በፈተናዎች አለመውደቅ፣ በተስፋ መታገዝ፣ በጽናትም የጸና እስከ መጨረሻው ድረስ እርሱ ይድናል። ማቴዎስ ምዕራፍ 10 ከቁጥር 22። አራተኛም መንፈሳዊ ፍሬ ማፍራት። ድነትን መፈጸም የድነት ሕይወትን ፍሬያማ መሆን ያለበት ይህንም የጽድቅ፣ የፍቅር፣ የደስታ፣ የሰላም፣ የታማኝነት ፍሬ ነው። መንፈስ ቅዱስ ግን ፍሬው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ገላትያን ምዕራፍ 5 ከቁጥር 22 እስከ 23። ድነትን መፈጸም ማለት የዚህን የመንፈስ ፍሬ ማፍራት ነው። ስለዚህ ድነትን መፈጸም ማለት በክርስቶስ የተገኘውን የድነት ጸጋ በእምነትና በስራ እየገለጡ በቤተ ክርስቲያን ውስጥ እየኖሩ እስከ መጨረሻው ድረስ በመጽናት ወደ ፍጹምነት መጓዝ ማለት ነው። ይህንን የሰው ጥረት ቢሆንም በመለኮት ጸጋ የሚከናወን ነው። ውዴቱ ተከታታይ ቤተሰቦቼ እስካሁን ስትከታተሉት የነበረ ድነትን መፈጸም ማለት ምን ማለት ነው የሚል መንፈሳዊ ጭውውት ነበር። በቀጣይ በክፍል 5 ድነት እንዴት ይፈጸማል ወይንም ይገኛል፣ በምን መንገዶች፣ የቤተ ክርስቲያን ሚናስ ምንድነው የሚል መንፈሳዊ ጭውውት ይዤላችሁ እቀርባለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ በዘት ትርፍ ይበልልኝ።